የፊት ለፊት ፀጉርሽ እየሳሳ ወደ ኋላ እየሸሸና እየተመለጠ እየተነቃቀለና እየተሰባበረ ግንባርሽ ባዶ እየሆነ ተቸግረሻል? ፀጉራችን ውበታችን ነው። በተለይ ደግሞ የፊት ለፊት ፀጉር መሸሽ በራስ የመተማመን ስሜት ላይ ትልቅ ተጽዕኖን ይፈጥራል። ሰላም ጤና ይስጥልን ውድ የዚህ ቻናል ተከታታዮች እንደምን ቆያችሁ? ዛሬ በዚህ ቪዲዮ የፊት ለፊት ፀጉር የሚሸሸውና የሚሰባበረው ለምንድን ነው? በቤት ውስጥስ በቀላሉ በምን አይነት ተፈጥሯዊ መንገድ ማብቀልና ማከም እንችላለን የሚሉትን መፍትሄዎች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ሰው የፊት ለፊት ፀጉሩ ሲሸሽ ውድ ውድ ቅባቶችን ለመግዛት ይሮጣል። ነገር ግን ትልቁ ሚስጥር ያለው ቤታችን ውስጥ ነው። የፊት መስመር ላይ ለሸሸ ፀጉር፣ ለሚመለጥና ለሚሰባበር ፀጉር ተፈጥሯዊና ውጤታማ የሆኑ በርካታ መፍትሄዎች አሉ። የፊት ፀጉር መሸሽ በአብዛኛውን ጊዜ በሆርሞን መዛባት፣ በጭንቀት፣ በሻምፖ ማብዛት፣ በዘር ወይንም ደግሞ ፀጉርን በጣም አጥብቆ በመሰራትና በቀለም በፐርም ሊመጣ ይችላል። ለእነዚህ ችግሮች ታዲያ የሚሆኑ ዋና ዋና ተፈጥሯዊ መፍትሄዎች የሚከተሉት ናቸው። አንደኛ፣ ነጭ ሽንኩርትን ከኮኮናትና ከወይራ ዘይት ጋር ቀላቅሎ መቀባት ነው። ነጭ ሽንኩርት የቤቢ ሄር ወይንም ደግሞ የፊት ለፊት ፀጉሮችን ለማሳደግና የሸሸን ፀጉር ለመመለስ በጣም ኃይለኛና ውጤታማ ተፈጥሯዊ ንጥረ ነገር በውስጡ ይዟል። ነጭ ሽንኩርት ከፍተኛ መጠን ያለው ሰልፈር ስላለው የፀጉር እድገት ስራዎችን ያጠናክራል፣ የደም ዝውውርን ይጨምራል እና አዳዲስ ፀጉሮች እንዲበቅሉም ያደርጋቸዋል። ነገር ግን ነጭ ሽንኩርት በጣም ኃይለኛ ከመሆኑ የተነሳ በቀጥታ ቆዳ ላይ ብቻውን ብትቀቡት የማቃጠል እንዲሁም የማሳከክ ስሜት ሊያመጣ ይችላል። ስለዚህ በጥንቃቄ ማዘጋጀት ያስፈልጋል። ለቤቢ ሄር ማለትም ደግሞ ለፊት ለፊት ፀጉራችሁ እድገት ስትጠቀሙት በኮኮናት ወይንም በወይራ ዘይት ጋር ቀላቅሉት። የነጭ ሽንኩርቱን ኃይለኝነት ስለሚቀንሰው ለቆዳችሁን ተስማሚ ያደርገዋል። አዘገጃጀቱም 2 ወይም 3 ፍሬ ነጭ ሽንኩርት በደንብ መፍጨት ወይንም ደግሞ አድቅቆ መክተፍ። ከዛም 2 የሾርባ ማንኪያ ኮኮናት ወይንም ደግሞ የወይራ ዘይት ላይ የተፈጨውን ነጭ ሽንኩርት ጨምሮ በትንሽ እሳት ላይ ለጥቂት ደቂቃ ሞቅ ማድረግ። ይህን ማድረጋችሁ ዘይቱ የነጭ ሽንኩርቱን ጥቅም እንዲመጥ ወይም ደግሞ በውስጡ እንዲያስቀረው ያደርገዋል ማለት ነው። ስለዚህ ዘይቱ ሲቀዘቅዝልሽ አጣርተሽ የደረሰውን ዘይት ቤቢ ሄር መስመርሽ ላይ ፊት ለፊት ላይ ብቻ መቀባት። ከዛም ለ5 ደቂቃ በጣቶችሽ ማሳጅ አድርጊያቸው። ለቆይታ ጊዜ የሚመከረው ከ20 እስከ 30 ደቂቃ አቆይተሽ በሻምፖ ታጠቢው። በሳምንት 2 ቀን ብትቀቢው አሪፍ ነው። ሁለተኛ፣ የቅርንፉድና የሮዝመሪ ቶነር ነው። ይህም ቅርንፉድ የጭንቅላት የደም ዝውውርን በማፋጠን የፀጉር እድገት እንዲነቃቃና አዲስ ፀጉርም ደግሞ እንዲበቅል ያደርጋል። የሮዝመሪ ቅጠል የራስ ቅል ላይ የደም ዝውውርን በመጨመር እና ፀጉሮች ስሮቹ ጠንካራ እንዲሆኑና የሸሸ ፀጉርን ደግሞ ለመመለስ በጣም ውጤታማ ከሆኑ ተፈጥሯዊ መንገዶች አንዱ ነው። ይህ ውህድ ቅባት ስላልሆነ የቆዳሽን ቀዳዶች አይደፍናቸውም። ስለዚህ በየቀኑ መጠቀም ትችያለሽ። አዘገጃጀቱም 1 ኩባያ ውሃ ማፍላት፣ ከዛም ውሃው ሲፈላ 1 የሾርባ ማንኪያ ቅርንፉድና 1 የሾርባ ማንኪያ የደረቀ ሮዝመሪ ቅጠል ወይንም ደግሞ እርጥቡም ካለሽ እሱን መጠቀም ትችላለሽ። እሳቱን ቀንሰሽ ለ10 ደቂቃ ያህል ማብሰል፣ ማንተክተክ። ውሃው ከለሩን ወደ ቡናማነት እስኪቀይር ድረስ ማለት ነው። ከቀዘቀዘም በኋላ አጥልለሽ በስፕሬ ቦትል በማድረግ መርጨት ነው። ማሳሰቢያ እዚህ ጋር ምነግርሽ ፍሪጅ ውስጥ አስቀምጠሽ ለ2 ሳምንት መጠቀም ትችያለሽ ማለት ነው። በየቀኑ ብትጠቀሚ ምንም አይነት ሳይድ ኢፌክት የለውም። አሪፍ ነው ለፀጉር እድገት። ሶስተኛው የሮዝመሪ ዘይት ነው። ለፀጉር እድገትና ለራስ ቅል እጅግ በጣም ጠቃሚና ውጤታማ እንደሆነ የሮዝመሪ ኦይል ይታወቃል። ለፊት ቆዳ ደግሞ ብቻውን ለፊት ለፊት ፀጉርሽ የፊት ቆዳ ስልሽ ለቤቢ ሄርሽ ቀጥታ ባታደርጊው ይመከራል። ምክንያቱም ሮዝመሪ በጣም ኃይለኛ ኤሴንሻል ኦይል ስለሆነ ብቻውን ፊት ላይ መቀባት ቆዳን ሊያቃጥል፣ ሊያቆስል ብሎም አለርጂ ሊፈጥር ይችላል። ስለዚህ የግዴታ ከሌላ ዘይት ጋር መቀላቀል ይኖርብሻል። የሮዝመሪ ዘይትን የግድ ከሌላ ዘይት ጋር መቀላቀል አለብሽ። ለፊትና ለፀጉር መስመር ተስማሚ የሚሆኑ ማለስለሻ ዘይቶችን ማለት ነው። እንደ ጆጆባ ዘይት ወይም ደግሞ ኮኮናትና አልመንድ። ኮኮናትና አልመንድ ግን ለደረቅ ቆዳ ላላችሁ ከሆነ ተጠቀሙበት። ለእናንተ በጣም አሪፍ ነው። ለማዘጋጀትም 1 የሻይ ማንኪያ ኮኮናት ወይንም ደግሞ የወይራ ዘይት አድርገሽ ከዛም ከ2 እስከ 3 ጠብታ የሮዝመሪ ዘይቱን ብቻ በመጨመር በደንብ አቀላቂው። አጠቃቀሙ ማታ ማታ ከመተኛትሽ በፊት የተደባለቀውን ዘይት የሸሸ የፊት ፀጉርሽ ላይ በጣቶችሽ እየቀባሽ ማሳጅ ማድረግ። ከዛም ዘይቱን ሌሊቱን ሙሉ ትተሽው ጠዋት በሳሙና መታጠብ ይቻላል። ነገር ግን ቆዳሽ ቅባታማና ቡግር የሚወጣበት ከሆነ ከተቀባሽ ከ30 ደቂቃ እስከ 1 ሰዓት ብቻ አቆየውና ከዛ በኋላ ታጠቢው፣ አታሳድሪው ማለት ነው። ሌላው የፊት ለፊት ፀጉርን በፍጥነት እንዲበቅል የሚያግዙ 3 ተጨማሪ ሚስጥሮችን ልጨምርልሽ። አንደኛ ቆዳን ማጽዳት ነው። የፊት ፀጉር መስመር ላይ የሞቱ የቆዳ ሴሎችና የቅባት ክምችቶች ስለሚፈጠሩ አዲስ ፀጉር እንዳይበቅል ቀዳዳዎችን ይዘጋቸዋል። ስለዚህ በሳምንት 1 ጊዜ ቆዳን በንጽህና መታጠብ ወሳኝ ነው። ሌላው የሐር ወይንም ደግሞ የሳተን ጨርቆችን፣ ትራስ ጨርቆችን መጠቀም ነው። ጥጥ የትራስ ጨርቆች የፊት ለፊት ፀጉርን የመበጣጠስና የመጉዳት እድላቸው በጣም ከፍተኛ ነው። ስለዚህ የሳቲን ጨርቆችን ለትራስሽ ተጠቀሚ። ሌላው ውሃ በብዛት መጠጣት ነው። የፀጉር ስሮች እንዲጠነክሩና ህያው እንዲሆኑ በህይወታችሁ
ለሰውነታችሁ የሚያስፈልገው ዋናው ነገር ውሃ ነው። ቢያንስ በቀን ከ2 ሊትር በላይ መጠጣት አለባችሁ። ለፀጉር እድገትም ያፋጥናል። ነገር ግን የፈለገውን ያህል ተፈጥሯዊ መፍትሄ ብትጠቀሙም ፀጉር የሚጎዱ ልማዶችን ካላቆማችሁ በስተቀር ለውጥ አታዩበትም። ስለዚህ ሊወገዱ የሚገቡ ልማዶች አንደኛ ፀጉርን አጥብቆ ማስያዝ ነው። ፀጉርን ወደኋላ በጣም የሚጎትቱ ስሬቶችን፣ ማስያዞችን መተው አለባችሁ። እንደገና ደግሞ ሹሩባዎችን፣ የፊት ለፊት ፀጉር የሚጎትቱ የተለያዩ የሹሩባ ስታይሎች አሉ። እነሱም ሙሉ ለሙሉ ማቆም አለብሽ። ሌላው ከፍተኛ ሙቀት ነው። የፊት ለፊት ፀጉር በጣም ስስ ስለሆነ በብዛት ካውያ አታብዙበት፣ ሙቀትም አያስፈልገውም ማለት ነው። ኬሚካሎችን ደግሞ ቀንሱ። ፀጉርን ቀለም መቀባት የፊት ለፊት መስመር ፀጉር መሳሳት ጋር ቀጥተኛ ግንኙነት አለው።